ሕግም እንደ ታሪክ የአሸናፊዎች ድርሰት ነው። ለዘመናት እንዴት ሀብታም መሆን እንደምትችል ነግረውሃል። ነገር ግን እነዚያ ሕጎች አንተን መጠቀሚያ ለማድረግ የተነደፉ ናቸው። ስልጣንና ገንዘብ ያላቸው ሰዎች ሕጎችን ማውጣትና መለወጥ አለመጠየቅም ይችላሉ። እውነቱ የበለጠ ከባድ ነው። እውነተኛ ሀብት የሚመጣው መመሪያን በመከተል አይደለም፣ ስርዓቱን ከማወቅ ነው እንጂ። ይህን ቪዲዮ እስከ መጨረሻው ተመልከት፣ ምክንያቱም እነዚህን ሕጎች ችላ ካልካቸው እነሱ በሚፈልጉት ሕይወት ውስጥ ትቀመጣለህ እንጂ አንተ በምትፈልገው ሕይወት ውስጥ አትቀመጥም። አሁን ሀብታሞች ሕግን የሚጥሱት ለምንድን ነው? አስገራሚ የሆነው ነገር ይኸውልህ፣ ሰዎች እንዴት ሀብታም እንደሚሆኑ ብትመለከት የተነገሩንን ተረቶች ሳይሆን በተጨባጭ እንዴት ሀብታም እንደሚሆኑ ቢታይ ሀብታም የሆነ ሕግን እንደሚጥስ ልብ ማለት ይቻላል። ደንቦቹን በመከተል ሀብታም መሆን አይቻልም። ምክንያቱም ደንቦቹ ሌሎች ሰዎች ድሆች እንዲሆኑ ታስበው የተዘጋጁ ናቸው። ህብረተሰቡ ትምህርት ቤት እንድትሄድ፣ ጥሩ ውጤት እንድታገኝ፣ ቀጥሎ ሥራ እንድታገኝ፣ በስተርጅና ጡረታ እንድትወጣ የሚያስተምረው ሕጎችና ደንቦች የተነደፉት ሀብታም ሰዎች ሳይሆን ታዛዥ ሰራተኞችን ለመፍጠር ታስቦ ነው። እና ዛሬ ይህ ለምን እንደሆነ በትክክል ልናብራራው ነው። እንግዲህ በትምህርትህ ጥሩ ውጤት እንድታገኝ ሲነገርህ ነበር። ለምን? ምክንያቱም ጥሩ ውጤት ያለው ተማሪ መመሪያዎችን በጥሩ ሁኔታ መከተል እንደሚችል ስለሚያሳይ፣ መረጃን ማስታወስ ስለሚችል። ግን እነዚህ ሕጎች ሁሉ ጥሩ ሰራተኛ የሚያደርጉ ክህሎቶችና ስርዓቶች መሆናቸው ነው። ሥራ ፈጣሪዎች ጥሩ ውጤት ስላገኙ ስላላገኙ ሳይሆን የመፍጠር ችሎታ የሚኖራቸው ሌሎች ሰዎች የማያዩዋቸውን እድሎች ስለሚያዩ ነው። እና ሌሎች ሰዎች የማይወስዷቸውን እርምጃዎች ይወስዳሉ። ስለዚህ የምንማራቸው ሕጎች የሰራተኛ ሕጎች ናቸው፣ የሀብት ግንባታ ሕጎች አይደሉም። ሰዎች የሰራተኛን ሕግ ከተከተሉ ደግሞ ሰራተኛ ይሆናሉ። ስለዚህ መረዳት ያለብህ ነገር ይኸውና፣ በህብረተሰቡ ውስጥ ሁለት አይነት ሕጎች አሉ። የድሆች ሰዎች ሕጎች እና የሀብታሞች ሕጎች። እነኚህ የተለያዩ ናቸው። ለድሆች ሰዎች በሚወጡ ሕጎች እንጀምር። ተማር፣ ከዛም ሥራ ፈልግና ጠንክረህ ሥራ። አለቃህ የሚነግርህን አድርግ። ሥርዓቱን አትጠይቅ፣ አትፈትሽ። ግብርህን ክፈል፣ ሕጉን ተከተል። እነዚህ የመታዘዝ ሕጎች ናቸው። እነዚህ ደንቦች በሥርዓቱ ውስጥ መጣጣምን የሚያስተምሩህ እንጂ መጠየቅን የሚያስተምሩህ ሕጎች አይደሉም። እና ሰዎች እነዚህን ሕጎች ከተከተሉ ምን ይሆናሉ? እንደ ማንኛውም ሰው ይኖራሉ። በዚህም ከጎበስክ መኖር ትችላለህ፣ ግን በጭራሽ ሀብታም አትሆንም። ምክንያቱም እነዚህ ሕጎች የተረጋጉና ሊገመቱ የሚችሉ አቅማቸው ተለክቶ የሚታወቅ ሰራተኞችን ለመፍጠር የተነደፉ ናቸው። በየቀኑ ወደ ስራቸው የሚመጡ ሰራተኞች ለድርጅቱ ወይም ለኮርፖሬሽኑ ባለቤቶች ትርፍ የሚያመነጩ ሰራተኞች ናቸው። አሁን የሀብታሞች አካሄድን እንመልከት። ይህም ገንዘብ እንዴት እንደሚሰራ ማወቅ እና እንዴት መደራደር እንደሚችሉ ማወቅ። የሆነ ነገር ካልሰራ ሌላ ነገር መሞከር። ሕግ ለድርድር የሚቀርብ መሆኑን ማወቅ። ሁሉም ነገር ለድርድር የሚቀርብ ነው። የሀብታም ልጆች እንጂ የድሃ ልጆች ወይም ሰራተኞች እንዲያውቁት የማይፈለጉ አሰራሮች አሉ። ለምሳሌ ሕጎች ተለዋዋጭ እንደሆኑ ደንቦችን መቀየር ወይም መለወጥ እንደሚቻል፣ በቂ ኃይል፣ ገንዘብ ወይም ተጽዕኖ ካለ ደንቦችንና ሕጎችን መቀየር እንደሚቻል። እዚህ ላይ መሰረታዊ ልዩነት አለ። ድሆች ስርዓቱ ቋሚ እንደሆነ ተምረዋል። ዓለም የምትሰራው በዚህ መንገድ ነው። እነዚህ ሕጎች ናቸው፣ ተከተሏቸው፣ ጠብቋቸው።
እናንተ ትቀየራላችሁ እንጂ ሕጉ አይቀየርም የሚል አመለካከት እንዲይዙ ተደርጓል። ነገር ግን የሥርዓቱ ነጂዎችና ሀብታሞች ሥርዓቱ ተለዋዋጭ እንደሆነ ያውቁታል። እነዚህ የአሁን ሕጎች ናቸው ይሏቸዋል። ደንቦች ሊለወጡ ይችላሉ። ደንቦቹ ሊጣሱ ይችላሉ። ደንቦች መደራደሪያ ሊሆኑ ይችላሉ ብለው ይገነዘቧቸዋል። ስለዚህ ድሆች ሕግን እንደማይንቀሳቀስ ግድግዳ አድርገው ይመለከቷቸዋል። ሀብታም ሰዎች ደንቦችን እንደ ምክክሮች ይመለከቷቸዋል። እናም ይህ የአስተሳሰብ ልዩነት በጣም ትልቅ ነው። ምክንያቱም ደንቦች ግድግዳዎች ናቸው ብለህ የምታስብ ከሆነ በግድግዳዎቹ ውስጥ ታጥረህ ትቆያለህ፣ ራስን ትገድባለህ። ወደ ሀብት የሚወስደው መንገድ ግዴታ ደንቦችን መከተል እንደሚጠይቅ ስለምታስብ ሀብታም ለመሆን እንኳን አትሞክርም። የተማርካቸውን የተወሰኑ ሕጎች እና እነዚያን ሕጎች መከተል ለምን ድሃ እንደሚያደርግ እንመልከት። ቁጥር 1 የተረጋጋ ሥራ ማግኘትን ተምረሃል። አደጋ አትውሰድ። ለአንድ ኩባንያ ለ30 ዓመታት አገልግልና ጡረታ ውጣ። ግን ችግሩ ይሄውና በየጊዜው በሚፈጠር የገንዘብ አስተዳደር ለውጥና በኑሮ ውድነት የተነሳ ክፍያው ከኑሮ ውድነቱ ጋር አብሮ ስለማይለዋወጥ ይህ ሕግ ዋጋ ቢስ ነው። ይህ አካሄድ ቢበዛ ምቾት እንዲሰማህ ያደርጋል። የሚያስገርመው ነገር ድሆች አደጋን ወይም ሪስክ እንዲያስወግዱ ይነገራቸዋል። ንግድ አትጀምር፣ በጣም አደገኛ ነው። የተረጋጋ ሥራ አግኝ ይባላል። ግን በማንኛውም ቀን ከሥራ መባረርም አለ። ኩባንያው ኪሳራ ሊደርስበት ይችላል። ሥራ በመኖሩ ምንም ዋስትና የለም። ብቸኛው ዋስትና የነገሮች ባለቤትነት ነው። ነገር ግን ድሆች ሪስክ እንዲፈሩ ሲማሩ፣ ባለጠጎች ደግሞ ሪስክን እንዴት እንደሚቆጣጠሩ ይማራሉ። ሁለቱ ሙሉ በሙሉ የተለያዩ የአስተሳሰብ አይነቶች ናቸው። ሁለተኛ፣ ዕዳ ውስጥ አትግባ የሚለው። ዕዳ መጥፎ እንደሆነ ተምረሃል። በአቅምህ ኑር፣ አቅምህ ካልፈቀደ አትግዛው የሚል። ይህ ጥሩ ምክር ነው። ግን እነሱ የማያስተምሩህ ነገር ይኸውልህ፣ ሀብታሞች ሁልጊዜ ዕዳ ይጠቀማሉ። እነሱ በተለየ መንገድ ይጠቀማሉ። ሀብታሞች ሀብት ለማግኘት ዕዳ ይጠቀማሉ። የሚከራይ ቤቶች ለመግዛት ብድር ይወስዳሉ። ንግድ ለመጀመር ብድር ይወስዳሉ። ገቢ የሚያስገኙ ንብረቶችን ስለሚገዙ ዕዳው ራሱ ክፍያውን ይከፍላል። የሚከራይ ቤት ለመግዛት $500,000 ተበድረህ በወር $3,000 ብታከራየው የቤትህ ብድር ክፍያ $2,500 ቢሆን በወር $500 ትርፍ አገኘህ ማለት ነው። እና ተከራዮች ብድርህን እየከፈሉ ነው ማለት ነው። ከ30 ዓመታት በኋላ $500,000 ወይም ከዚያ በላይ ዋጋ ያለው ንብረት አለህ ማለት ነው። ሀብታሞች ዕዳን የሚጠቀሙት በዚህ መንገድ ነው። ነገር ግን ድሆች ሁሉንም ዕዳ እንዲፈሩ ተደርገዋል። ስለዚህ ሀብት ለመግዛት ዕዳ አይጠቀሙም። ዕዳውን የሚጠቀሙት ለፍጆታ ብቻ ነው። ስለዚህ ዕዳ ውስጥ አትግባ የሚለው ደንብ ድሆች ኃይለኛ የሀብት ግንባታ መሳሪያ የሆነውን አንዱን እንዳይጠቀሙ ያደርጋቸዋል። ደንብ ቁጥር 3 ጠንክረህ ሥራ ይሳካልሃል። ይህ ከሁሉም ትልቁ ውሸት ነው። ጠንክሮ መስራት ወደ ስኬት እንደሚመራ ተምረሃል። ጠንክረህ ሥራ እናም ያልፍልሃል የሚለው ግን ቀደም ብለን እንደተነጋገርነው ይህ እውነት አይደለም። በአሜሪካ ውስጥ በጣም ጠንክረው የሚሰሩ ሰራተኞች ጥቂቶቹ ናቸው ሀብት ያላቸው። ጠንክሮ መስራት ሀብታም አያደርግህም። ባለቤትነት ሀብታም ያደርግሃል። ግን ጠንክሮ መስራትን ያስተምሩሃል። ምክንያቱም ጠንክረህ እንድትሰራ ለእነሱ ስለሚያስፈልጋቸው፣ ልትጠቅማቸው ስለሚፈልጉ። ካፒታሊዝም ማለት ሰራተኞች ማለት ነው። ስርዓቱ ሰዎች እንዲመጡ እና ለባለቤቶቹ ትርፍ እንዲያመጡ ይፈልጋል። ስለዚህ ጠንክሮ መስራት በጎነት መሆኑን ያስተምሩሃል። ጠንክሮ መስራት ክቡር ነው።
ጠንክሮ መስራት የስኬት መንገድ ነው እየተባለ ለ30 ዓመታት ትሰራለህ። ጤናህን፣ ቤተሰብህን፣ ሕይወትህን ትሰዋለህ። የደሞዝ ክፍያ የኑሮ ውድነት በተከሰተ ቁጥር አብሮ ስለማይለዋወጥ በየጊዜው እየቀነሰ ይሄዳል። የኩባንያው ባለቤት የሆነው ሰው ግን በሚሊዮን የሚቆጠር ገንዘብ በትጋትህ ሲያገኝ ታያለህ። በአንተ ልፋት ድርጅቱ ብዙ ሀብት ሲያገኝ፣ አንተ ግን አሁንም እዛው ነህ። ለውጥ የለም። አሁን ሀብታም ሰዎች ሀብታም ለመሆን ደንቦችን እንዴት እንደሚጥሱ የሚያሳዩ ተጨባጭ ምሳሌዎችን እንመልከት። ግብርህን ክፈል፣ ግብርህን ካልከፈልክ እስር ቤት ትገባለህ። ይህ ለመደበኛ ሰው እውነት ነው። ደሞዝተኛ ሰራተኛ ከሆንክ ግብርህን ወደህ ሳይሆን ተገደህ ትከፍላታለህ። ድሃ ነጋዴ ከሆንክ እና ግብርህን ካልከፈልክ ጣጣ ይከተላል። ሱቅህ ይታሸግብሃል። መጥተው ሀብትህን ሊወርሱ ይችላሉ። ሀብታሞች ግን ግብርን መቀነስ የሚችሉ የሂሳብ ባለሙያዎችና የሕግ ባለሙያዎች ይቀጥራሉ። ግብርን እንዴት መቀነስ እንደሚቻል የሚያሰላ አካውንታንት ይቀጥራሉ። ካሰኛቸውም ሳይከፍሉ ለማምለጥ የሚያስችልም የሕግ ባለሙያ ይመድባሉ። በአጭሩ ስለ ገንዘባቸው የሚያስብ ቡድን አላቸው። እናም ይህን በሕጋዊ መንገድ ያደርጋሉ። ማንም ኢፍትሐዊ ነው ብሎ አይቃወማቸውም። እንዴት ከተባለ የግብር ኮድን በመጠቀም። የግብር ሕጉ በጣም ብዙ ገጾች ያሉት ሲሆን ሀብታም ሰዎችን የሚጠቅሙ ክፍተቶችም አሉት። ለንግድ ወጪዎች የሚደረጉ ቅናሾች፣ ለኢንቨስትመንት ኪሳራ የሚደረጉ ቅናሾች፣ ከግብር ነፃ የሆኑ ሂሳቦች፣ ከባህር ማዶ የሚገኙ ሂሳቦች፣ የኩባንያዎች ወዘተ። አንድ ሀብታም ሰው በዓመት $10 ሚሊዮን አግኝቶ ባደራጃቸው የግብር ቅነሳ ባለሙያዎቹ አማካኝነት ምንም ግብር ላይከፍል ይችላል። ይህ በእንዲህ እንዳለ $50,000 የሚያገኝ ሰራተኛ ከ20 እስከ 30% ግብር ግን ይከፍላል። ይህ እንዴት ፍትሃዊ ነው? ፍትሃዊ አይደለም። ድሃ በድህነቱ ላይ ሆኖ ግብር የመክፈል ግዴታ አለበት። አልከፍልም ካለ ግን ሕጋዊ አይደለም ይባላል። ለሀብታም ሲሆን ግን ግብርን እንዴት በጣም መቀነስ እንዳለበት ወይም በጭራሽ ከነ አካቴው ምንም ሳይከፍል ማምለጥን የሚያጠኑ ቡድን ማደራጀቱ ሕጋዊ ነው። ምክንያቱም ሀብታም ሰዎች የግብር ሕጎቹን ይጽፋሉ። ባይጽፉ እንኳን በሆነ መንገድ ተጠቅመው ሕጉ እንዲጠቅማቸው ሆኖ እንዲጸድቅ ያደርጋሉ። ፓርቲን ይደግፋሉ፣ ለፖለቲከኞች ይለግሳሉ እና የግብር ሕጉ እነሱን እንደሚጠቅማቸው ያረጋግጣሉ። ስለዚህ ሕጉን እየጣሱ አይደለም፣ ሕጉ ድርጊታቸውን የሚያጸድቅ ነውና። ነገር ግን ሁሉም ሰው ተገቢውን ድርሻውን መክፈል እንዳለበት የሚገልጸውን የህሊናን ሕግ እየጣሱ ነው። ሕጎችን ብቻ ሳይሆን የሥነ ምግባር ወሰኖችንም ይጥሳሉ። ምሳሌዎችን እንይ። ለምሳሌ የሕይወት አድን ሥራዎችን ዋጋ ለጥቅማቸው ብለው የሚያስወድዱ ኩባንያዎች። ይህ ሕገወጥ ነው፣ ሥነ ምግባርም የጎደለው ነው። ግን የሚያደርጉት ስለሚችሉ ነው። ምክንያቱም ከፍተኛ ትርፍ ካስገኘ ሥነ ምግባር ለድርድር የሚቀርብ ስለሆነ ነው። ሱስ የሚያስይዙ ምርቶችን የሚነድፉ የቴክኖሎጂ ኩባንያዎችን እንመልከት። ይህ ሕገወጥ ነው፣ ጎጂ ነው። ግን የሚያደርጉት ትርፍን ስለሚያስገኝ እና ጉዳቱ ደግሞ ውጫዊ ስለሆነ ነው። አንድ አካባቢን በጠቅላላው የሚገዙና ነዋሪዎቹን አስነስተው ኩባንያ ወይም ሪል ስቴት የሚገነቡ ባለሀብቶች ድሆችን ከቀያቸው ያስወጣሉ። ይህ ሕገወጥ አይደለም፣ ግን ሥነ ምግባርን ይቃወማል። ሆኖም ይህ የሚያደርጉት ትርፉ ከሰዎች ይልቅ ለራሳቸው አስፈላጊ ስለሆነ ነው። እናም ሀብታም ለመሆን ደንቦችን መጣስን ይጠይቃል ስል ይህ ማለቴ ነው። ተራ ሰዎች የማያደርጓቸውን ነገሮች ለማድረግ ፈቃደኛ መሆን አለብህ። ከሰዎች ይልቅ ትርፍን፣ ከሥነ ምግባር ይልቅ ጥቅምን ቅድሚያ ለመስጠት ፈቃደኛ መሆን አለብህ። ግን ዋጋ ትከፍልበታለህ። እንግዲህ
ይህ ማለት ሁሉም ባለጠጎች ክፉዎች ናቸው ማለት አይደለም። ግን ሀብታም መሆን ብዙውን ጊዜ ብዙ ሰዎች የማይመርጧቸውን ምርጫዎች መምረጥን ይጠይቃል። እንግዲህ አሁን በመጀመሪያ ደረጃ ሕጎችን መከተል ለምን እንደተማርን እንነጋገር። ምክንያቱም መንግስትና ማህበረሰቡ በፍትሃዊነት ይሰራል የሚል የተሳሳተ አመለካከት አለ። ሁሉም ሰው በተመሳሳይ ሕግ መሰረት እንደሚጫወት ይነገራል። ቢሆን ኖሮ ችግር የለውም ነበር። ጠንክረህ ከሰራህና ሕጎቹን ከተከተልክ ሽልማት ታገኛለህ የሚለው እውነት አይደለም። ማህበረሰቡ በፍትሃዊነት አይንቀሳቀስም። አሰራሩ አቅም ተኮር ነው። ስልጣንና ገንዘብ ያላቸው ሰዎች ሕጎችን ያወጣሉ፣ ይለውጣሉ። እናም ራሳቸውን የሚጠቅሙ ደንቦችን ያወጣሉ። አሁን ሕጎቹን የሚያወጣው ማን ነው? መላው የሕግ ስርዓት የሃያላንን ጥቅም ለመጠበቅ የተነደፈ ነው። ደንቦችን ያወጣሉ። ስለዚህ ሕጎቹን እንድትከተል ስትማር በእርግጥ የምትማረው አንተ በሆነ በተፈጠረልህ ቦታ እንድትቆይ ነው። ስርዓቱን አትፈታተነው። ተዋረድን ተቀበል። ምክንያቱም ተዋረድን ለመጠበቅ ሕጎች ስላሉ ነው። ሕጎች ሀብታሞችን ሀብታም እና ድሆችን ደግሞ ድሃ አድርጎ ለማቆየት የሚያስችሉ መሳሪያዎች ናቸው። ታዲያ ድሆች ለምን ደንቦችን ይከተላሉ? ምክንያቱም ሕግ አለባቸው። ድሃ ከሆንክ እና ደንቦቹን ከጣስክ ቅጣት ይደርስብሃል። ትንሽ ሕግ ብትጥስ እስር ቤት ትገባለህ። ትንሽ ነገር ብታጠፋ ትቀጣለህ። በግብርህ ላይ ብታጭበረብር ገቢዎች ያጠፋሃል። ትንሽ ነገር ብትሰርቅ ትታሰራለህ። ድሃ ሰዎች ጥበቃ ስለሌላቸው ሕጎችና ደንቦችን ለመጣስ አቅም የላቸውም። ጠበቆች የሏቸውም። ተቆርቋሪ የላቸውም። ቅጣት ለመክፈል ገንዘብ የላቸውም። ከችግር ለመውጣት የሚረዳቸው የላቸውም። ስለዚህ ድሆች ሕጎችና ደንቦችን ይከተላሉ። ምክንያቱም ሕጎችና ደንቦችን መጣስ የሚያስከትለው ውጤት ለድሃ አስከፊ ነው። ድሃ $500 ዕቃ ቢሰርቅ ለ5 ዓመት እስር ቤት ይገባል። አንድ ሀብታም ሰው $500 ሚሊዮን ቢሰርቅ ባደራጀው የሂሳብና የሕግ ጠበቃ ቡድኖቹ አማካኝነት የሰራው ሥራ ከነ አካቴው ጥፋት ተደርጎ እንኳን አይቆጠርበትም። እንዲህ አይነት የግብር ቅነሳ ባለሙያ የመቅጠር አሰራርም ሕጋዊ ተደርጎ ስለሚቆጠር ምንም አይነት ጥፋት እንደሌለው ሕዝቡም ሆነ መንግስት ያምናል። ይህ አሰራር ፍትሃዊ ይመስላል፣ ግን አይደለም። እውነታው ግን የምንኖርበት ስርዓቱ የሚሰራውና የሚንቀሳቀሰው በዚህ መንገድ ነው። ደንቦችና ሕጎች የሚሰራው ባለህ የገንዘብና የስልጣን መጠን መሰረት ነው። ስለዚህ ሀብታም ሰዎች ደንቦችና ሕጎች ተለዋዋጭ መሆናቸውን ይማራሉ። በቂ ሀብት ካለህ እነዚያ ደንቦችና ሕጎች ሊጣሱ ይችላሉ። አንተን የሚቃወመውም ሕግ ሊቀየር ይችላል። ይህ ድሆችንና ስልጣን የሌላቸውን ስለሚከላከል ትልቅ ጥቅም ይሰጣቸዋል። ሕጉ ራሱ ለአንተ ጥቅም ዘብ የቆመ ነው የሚሆነው። ስለዚህ ሀብታም ለመሆን ከፈለግ የአስተሳሰብ ለውጥ ያስፈልግሃል። እንደ ሕግ ተከታይ ማሰብ አቁመህ እንደ ሕግ ሰሪ ማሰብ መጀመር አለብህ። ይህ ምን ማለት እንደሆነ ስናየው በመጀመሪያ ከታዛዥነት ወደ ስልታዊ አሳቢነት መቀየር ያስፈልጋል። ሕግ ማክበር ስላለብህ ብቻ ሕግን አታክብር። ሕጉ ለምን እንደወጣ ጠይቅ። ይህ ሕግ ለማን ይጠቅማል? ማንን ይጎዳል? የዚህ ሕግ ዓላማው ምንድን ነው የሚለውን እወቅ። ከዚያም ያንን ሕግ መከተል ይጠቅመኛል ወይስ አይጠቅመኝም ብሎ አልሞ አስቦ መወሰን ነው። ለምሳሌ ስርዓቱ ልጅ እያለህ ኮሌጅና ዩኒቨርሲቲ ገብተህ ዲግሪ ማግኘትን ይነግርህ ነበር። ይህ ስርዓት ግን ለምን አስፈለገ?
ምክንያቱም ሰልጥነህ ወጥተህ ለሆነ ኮርፖሬሽን ወይም ባለሀብት ሰራተኛውና የሀብት ምንጩ እንድትሆን ነው። ስለዚህ ስርዓቱ የተማሩ ሰራተኞችን ይፈልጋል። ግን ወደ ኮሌጅ መሄድና ተምሮ መውጣት በዚህ ዘመን ለመኖር መሰረታዊ ፍላጎትን ማሟላት ይችላል ወይ? በምናልባት ሊሆን ይችላል። ሆኖም ግን አገልጋይ እንጂ ተገልጋይ የማድረግ እድሉ የጠበበ ነው። መብቱ የተነፈገ እንደ ባሪያ የሚቆጠር ለምግብ ለልብስና ለመጠለያ የሚሆን በቂ ነገር የማይከፈለው አገልጋይ ሕጉ አገልጋይነትህን ዋጋ ከነፈገውና አንተን የሌሎች መጠቀሚያ ብቻ ካደረገህ ይህ ሕግ ምን ዋጋ አለው? ስለዚህ እየተማርክ ያለኸው ለሌሎች መጠቀሚያ ዕቃ እንድትሆን ተፈልጎ ሕግና ደንብ ወጥቶለት ቢሆንስ? ስቲቭ ጆብስ እና ቢል ጌትስ ዲግሪ አላስፈለጋቸውም። ትምህርታቸውን አቋርጠው ኩባንያዎችን መሰረቱ። ስለዚህ ስትራቴጂካዊ በሆነ መንገድ ማሰብ ያስፈልጋል። ሕጎችና ደንቦችን በጭፍን ማክበር አያስፈልግም። ሕግና ደንብ ነጥሎ ለመጥቀምና ለመጉዳት ታልሞ ጸድቆ ሊሆን ስለሚችል እንደ ጥንቱ የህሊና ዘመን በሕግ አምላክ ብሎ ነገር አሁን ላይ አይሰራም። ሕግና ደንቡ የሚጠቅምህ ከሆነ አክብረው፣ ባለማክበርህ የምትጠቀም ከሆነ ግን መሻር ነው። ሕጉ ሲያገለግልህ ተከተለው። የዓለማችን ሀብታም ሰዎች ሁልጊዜ አደጋ ወይም ሪስክ ያለው ኃላፊነት ይወስዳሉ፣ ግን ሞኝነት የተሞላበት አደጋ አይወስዱም። የተሰላ አደጋን ይወስዳሉ። እነሱ አሉታዊ ጎኑን ይገመግማሉ። የመጠባበቂያ እቅዶች አሏቸው። ራሳቸውን ይጠብቃሉ። ነገር ግን እንዲህ አይነት ኃላፊነት ሳይወሰድ ሽልማት እንደሌለ ስለሚረዱ አደጋን ለመውሰድ ፈቃደኞች ናቸው። ሶስተኛ፣ ከእጥረት አስተሳሰብ ወደ ብዝሃነትና መትረፍረፍ አስተሳሰብ መቀየር ያስፈልጋል። ለሁሉም ሰው የሚሆን ነገር እንደሌለ አታስብ። በሁሉም ቦታ እድሎች እንዳሉ አስብ። ግዴታ እኔም እንደ እከሌ ካልሆንኩ አትበል። ያንተ ደግሞ ጸጋህንና ስጦታህን ፈልግ። ለጥቂቶች መጠቀሚያነት የተሰራው ስርዓት ግን እጥረትን ያስተምራል። ገንዘብ የተወሰነ ነው። ስራዎች ውሱን ናቸው። ስኬት የተወሰነ ነው ወዘተ የሚል ይህ ውስን ሀብቶችን ለማግኘት ከሁሉም ጋር የምትፎካከርበት የዜሮ ድምር አስተሳሰብ ይፈጥራል። ግን ለሁሉም ሰው የሚሆን በቂ ነገር ምድር ላይ አለ። አንድ ሰው ከተሳካለት ያ ተጨማሪ እድሎችን ለሌሎች መፍጠር ይችላል። ስኬት ስኬትን ይወልዳል። እናም ይህ አስተሳሰብ የፉክክርን ፍርሃት ስለማታፈራ እድሎችን ይከፍታል። በጋራ ጥቅም ላይ ለማዋል አጋርነትን ለመፍጠር እና እርስ በርስ ለመተሳሰር የሚያስችሉ መንገዶችን ይከፍታል። አራተኛ፣ ፈቃድ ከመጠበቅ ወደ ድርጊት መቀየር ያስፈልጋል። የሆነ ነገር ማድረግን አንድ ሰው ችግር የለውም ብሎ እስኪነግርህ አትጠብቅ። ብቻ አድርጎ በኋላ ከሚያስከትላቸው መዘዞች ጋር መደራደር። ግን እዚህ ጋር አንድ ነገር ግልጽ መሆን ያስፈልጋል። ሕግና ደንቦችን መጣስ አደጋዎችን ያስከትላል። ገንዘብ ማጣት ሊያመጣ ይችላል። ጥሩ ስምን ልታጣው ትችላለህ። ልትታሰር ትችላለህ። ሕግና ደንብን መጣስ ምንም አይነት የጎንዮሽ ጉዳት የለውም ማለት አይደለም። ግን ሀብታም መሆን ብዙውን ጊዜ ያልተለመዱ ነገሮችን ማድረግን ይጠይቃል። ሕጎችና ደንቦች የሚፈታተኑ ነገሮችን መፍጠር ይጠይቃል። እናም በዚህ ረገድ ብልህ መሆን ያስፈልጋል። የትኞቹን ሕጎችና ደንቦች መጣስ እንደምትችል እና የትኞቹን በፍጹም መንካት እንደሌለብህ ማወቅ አለብህ። አደጋውን መቆጣጠር አለብህ። አለበለዚያ እንዳላሰብከው ሆነህ ትገኛለህ። የመጠባበቂያ እቅድ ሊኖርህ ይገባል። እንዲህ ቢሆን ምን አደርጋለሁ? እንዲህ ነገር ቢመጣብኝ በምን እከላከላለሁ? ይህ ነገር ቢደርስብኝ እንዴት አተርፋለሁ ብለህ ማሰብ አለብህ። ስለዚህ
ድሃ የሚያደርጉ ሕጎችና ደንቦችን ስትጥስ ለራስህ እድሎችን መፍጠር በምትችልበት መንገድ እንጂ እንዲሁ መጥፎ ስለሆኑ ብቻ ብትላተመው ላታሸንፈው ስለምትችል ከመላተም ይልቅ ሕጉ መቀየር እንዲችል በሰላማዊ መንገድ መታገሉ የተሻለ ነው። ይህ በግልህ ከመላተም ይልቅ ብዙሃኑን ሊያሳትፍ ስለሚችል የሚያስከፍልህ ዋጋ ትንሽ ነውና። ጥንት ሁሉም ሰው እንዲጠቀም ተብሎ በፍትሃዊነት ላይ ተመስርቶ ለጋራ ጥቅም የጸደቀን ሕግና ደንብ በሕግ አምላክ ተብሎ እስኪጠራ ድረስ የከበረን ታላቅ ሕግ ጥቂቶች ሲጠመዝዙትና አፍርሰው ሌላ ሲሰሩ እንዲሁ በባዶ ዋጋ ሳይከፍሉ አይደለም። ስለዚህ እዚህ ጋር ያለው ሐሳብ አንተ በራስህ መንገድ ጥቅምህን እያሳደድክ ያሰረህን ሕግና ደንብ ለብቻ እየጣስክ ትጓዛለህ ወይስ ሌሎችንም ባሳተፈ መልኩ ሕግና ደንቡ እንዲቀየር በጋራ መታገሉን ትመርጣለህ? የሕግ መኖርና አለመኖር በራሱ ጎጂ ወይም ጠቃሚ አይደለም። ማንን ይጎዳል ማንን አይጎዳም የሚለው ነገር ነው እንጂ። በዚህ ጉዳይ ላይ የግል ጥቅም ወይም የጋራ ጥቅም የሚለው ይነሳል። ስርዓቱ በጣም ብልጥ ነው። ስርዓቱ ሕጎችን እንድትከተል በማስተማር ራሱን ይጠብቃል። ሕግን የሚጥሱ ሰዎች መጥፎ ሰዎች፣ ወንጀለኞች፣ ችግር ፈጣሪዎች፣ አመፀኞች መሆናቸውን በማስተማር የሚጋፈጠው እንዳይኖር አስቀድሞ ይከላከላል። ይህ ማህበራዊ ቁጥጥር ነው። ሁሉም ሰው ሁሉንም ሕጎች ቢከተል ኖሮ ማንም ስርዓቱን አይቃወምም ነበር። ፖሊስም አይኖርም፣ መሪም አይቀየርም ነበር። የህሊና ሕጎች ተሽረው የእኔ ልጠቀም ሕጎች ሲወጡ ግን አማጺውን ለመቃወም ፖሊስና ፍርድ ቤት ተቋቋመ። ሰዎች በህሊና ሕግ በሚተዳደሩበት ዘመን ግን ነገሮች ለምን እንደነበሩ እንኳን ማንም አይጠይቅም ነበር። ፖሊስ የለም፣ ፍርድ ቤት የለም። ራሱ ማህበረሰቡ በዛፍ ስር ተቀምጦ ፈራጅ ይሆናል እንጂ እንደ ዘመናችን የሚመለከተው አካል ብቻ የሚያገባው ነገር አይደለም። የሆነ ቦታ በሆኑ ሰዎች ተጽፎ የመጣ የሆነ አካልን ለመጥቀም የሆነ ሌላ አካልን ደግሞ መጠቀሚያ ለማድረግ ተብሎ እንደ ታሪክ የአሸናፊዎች ድርሰት የሆነውን ሕግ የሸመደዱ ሰዎች አንቀጽ እየጠቀሱ ይህ ልክ ነው፣ ያኛው ተጥሷል አይሉም ነበር። ማንኛውም ሰው ነገሮችን ለመለወጥ ባይሞክር ሁሉም ሰው በተዋረድ ውስጥ ያለውን ቦታ ይቀበላል። ሰራተኞቹ ሰራተኞች ሆነው ይቆዩ ነበር። ድሆች ድሆች ሆነው ይቀሩ ነበር። ሀብታሞች ሀብታም ሆነው ይቆዩ ነበር። ነገር ግን ሰዎች ሕግ ሲጥሱ የተሰራው ስርዓቱን ያዛባሉ፣ አዳዲስ ዕድሎችን ይፈጥራሉ። የሚገለባበት እርከንና ስርዓት የአኗኗር ዘይቤም ይፈጠራል። ስርዓቱን የሰሩት ግን ይህንን አይወዱም። ዘለዓለም ቢኖር ደስታቸው ነው። ስለዚህ ስርዓቱ ከልጅነት ጀምሮ ሕግን መጣስ መጥፎ እንደሆነ፣ ታዛዥ መሆን እንዳለብህ፣ ስልጣንን ማክበር እንዳለብህ፣ የተዘረጋልህን መንገድ መከተል እንዳለብህ ያስተምርሃል።